እና ቁጥር 52 የተባለው አንደኛ ሰንበታቱ ራሱ ብዛታቸው 52 ነው። የ52ን ነው እንግዲህ አንጥረን የምናውቀው። 52 ማለት ደግሞ ወደ አንድ አሃዝ ስትመልሱት 7 ነው ማለት ነው። ይሄ ደግሞ 7 ርሆተ ሰማይ እንዳሉ ጠቋሚ ነው። 7 በጣም ብዙ ምስጢር አለው። በየ52ቱ የዓመት ሰንበታት ውስጥ በየ52 ቀናት ውስጥ የሚገኙ እነዚህ ሰንበታት እንግዲህ መሰረት ናቸው። ስለ 7 ቁጥር ለእናንተ መንገር አያስፈልግም፣ ታውቃላችሁ። እግዚአብሔር የፍጥረት ዓለምን ምስጢር በሰባት አድርጎታል። ሰባቱን ዕለታት ያስገኘ እሱ ነው። ስለዚህ በዘሌዋውያን 23:41 ላይ በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ ይላል። በጣም አስተውሉ። አሁን የርሆተ ሰማይን ምስጢር ልነግራችሁ ነው። ክቡራን ተመልካቾቻችን ምን ይላል? በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ፣ ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጅ ልጃችሁ የዘላለም ስርዓት ነው በማለት ያዛቸዋልና ለምንድን ነው እግዚአብሔር ይህን 7 ቀን የመረጠው ብለን ማስተዋል ያስፈልጋል። እንኳን የዓመቱ 7 ቀናት ቀርቶ ሰንበታትን በመቀመር ይቆጥሩ ዘንድ ሲያዛቸው ምንድን ነበር ያለው? 7 ጊዜ 7 አድርገ የዓመታትን ሰንበት 7 ቁጥር፣ የ7 ዓመታትንም ሰንበት ዘመን 49 ዘመን 49 ዓመት ትቆጥራለህ ይለዋል። ዘሌዋውያን 25:8 ላይ 49 ዓመት ትቆጥራለህ በማለት ያው ይናገራል። ስለዚህ 7 በጣም ብዙ ምስጢር ነው። ኖህ ወደ መርከብ 7 ተባትና እንስት እንዲያገባ ታዟል። ከ7 ቀን በኋላ የጥፋት ውሃ ዘንበዋል። ከ7 ቀን በኋላ ኖህ ርግብን ልኳል። ያዕቆብ 7 ጊዜ ሰግዷል። ዘፍጥረት 33:3 ላይ ፈርዖን 7 በ7 አምሳል ህልምን አይቷል። ዘፍጥረት 41:20 በጣም ብዙ ነው። ይህን ሁሉ ብናነሳ ስፍር ቁጥር የለውም። 7 በጣም ብዙ ነገር ነው። ኦርቶዶክሳውያን ሁሉን ስለምታውቁት ማለት ነውና ይሄ 7ቱ በዓመት 7 የተመረጡ ቀናት በጣም በረከት የሚገኝበት ምህረት የሚገኝበት ጸጋ የሚፈስበት በመሆኑ እነዚህን 7ቱን ዕለታት እንድናስብ አስቀድሞ እግዚአብሔር አዟል። ስለዚህ ከዚህ ተነስተው የዓመታቱ በ52 ሰንበት ስለሆነ በዓመት ውስጥ ያለው እነዚህ ዕለታት በየ52 ቀናት ጳጉሜን 3ን የቅዱስ ሩፋኤልን በዓል መነሻ አድርገው ይቀምራሉ። ቀመሩን እንግዲህ በስክሪኑ ላይ ያሳያቸዋለሁ። ክቡራን ተመልካቾቻችን እንግዲህ የመጀመሪያው ጳጉሜን 3ን መሰረት አድርገን ከጳጉሜን 4 እስከ 5 2 ቀናት አሉ። ስክሪኑ ላይ ተመልከቱ። ከመስከረም 1 እስከ 30 ያሉ ሲደመሩ ያው 32 ይሆናሉ። ከጥቅምት 1 እስከ 20 ዕለቱን ሲደመሩት ያው 52 ዕለት ይሆናል። ያው አንዱ ርሆተ ሰማይ የሰማይ መከፈት የተባለው ይሄ ነው። ሁለተኛው ከጥቅምት 20 እስከ 30 ድረስ ያው 10 ዕለት አለን። ስክሪኑ ላይ ታዩታላችሁ። ከዳር 1 እስከ 30 ሲደመሩ ያው 40 ማለት ነው። 30 ሲደመር 10 ከታኅሳስ 1 እስከ 12 ካሉት 12 ዕለታት ጋር ብትደምሩት ያው 52 ይሆናል። ሁለተኛው ርሆተ ሰማይ ማለት ይሄ ነው። ሶስተኛው ከታኅሳስ 13 እስከ ታኅሳስ 30 ያሉት 18 ዕለታት አሉ። ከጥር 1 እስከ 30 ያሉት 30 ዕለታት ሲደምሯቸው 48፣ ከየካቲት 1 እስከ 4 ያሉት ደግሞ ሲደምሯቸው እንግዲህ ሶስተኛው ርሆተ ሰማይ ይሆናል ማለት ነው። ሌላው ከየካቲት 5 እስከ 30 ያሉት 26 ዕለታት አሉን። እንደገና ከመጋቢት 1 እስከ 26 ያሉት ዕለታት አሉ። አንድ ላይ 52 ዕለታት ይሆናሉ። ይሄ አራተኛው ርሆተ ሰማይ ነው። ይሄ መታወቅ አለበት። ሌላው አምስተኛው ከመጋቢት 27 እስከ 30 ያው 4 ዕለታት አሉ። ከሚያዝያ 1 እስከ 30 ዕለታት አሉ። አንድ ላይ 34 ይሆናሉ። ቀጥሎ ከግንቦት 1 እስከ 18 ካሉት ዕለታት ጋር ሲደምሩ 52 ይሆናል። አምስተኛው ርሆተ ሰማይ ነው። ስድስተኛው ከግንቦት 19 እስከ 30 ያሉት ያው 12 ዕለታት አሉ። ከሰኔ 1 እስከ 30 ያሉት 30 ዕለታት አሉ። በአንድ ላይ ወደ 42 ይሆናሉ። ቀጣይ ወር ከሐምሌ 1 እስከ 10 ጋር ስንደምር ወደ 52 እናገኛለን። ስድስተኛው ርሆተ ሰማይ ማለት ነው። ሰባተኛው ከሐምሌ 11 እስከ 30 ያሉት 20 ቀናት አሉ። ከነሐሴ 1 እስከ 30 ካሉት ጋር ስንደምር 50 ዕለት ይሆናል። ከጳጉሜ 2 ዕለት ስንጨምር 52 ሰባተኛው ርሆተ ሰማይ ማለት ነው። ስለዚህ ክቡራን ተመልካቾቻችን እንግዲህ 52 በጣም ትልቅ ኮድ ነው ማለት ነው። ስለዚህ በየዓመቱ እነዚህ ሰንበተ ሰንበታት፣ ምዕራገ ጸሎት፣ ርሆተ ሰማይ የምንላቸው ቀላል ነገሮች አይደሉም እና አባቶቻችን በእነዚህ ዕለታት ተጠቅመውባቸዋል። ፈውስን አግኝተዋል፣ በረከትን አግኝተዋል፣ ምስጢር ተገልጦላቸዋል። ስለዚህ ርሆተ ሰማይ ሲባል ምስጢር የሚገለጥበት ማለት ነው። ደጅ ሲከፈት፣ መስኮት ሲከፈት የውስጥ እንደሚታይ ረቂቅ ምስጢርም የሚያዩበት የሚገለጹበት። ያዕቆብ ተኝቶ
ሎዛ ላይ ሲደርስ በምሽት የወርቅ መሰላል ከምድር እስከ ሰማይ ተዘርግቶ መላእክት ሲወጡበት ሲወርዱበት እንደተመለከተ የወርቅ ዙፋን ተነጽፎ እግዚአብሔር በዚያ ላይ ሆኖ እንደተመለከተ ረቂቅ ምስጢርም የሚገለጥበት መሆኑ በዚህ ቀመር ይታወቃል ማለት ነው። ክቡራን ተመልካቾቻችን እንግዲህ ስለ ጳጉሜን 3 ስለ ረሆተ ሰማይ ይሄን ካልኳችሁ እዚህ ላይ ያበቃለሁ። የሰማነውን በልቦናችን ያሳድርብን።